አምስት ዘፈን አወጥቶ እንዴት ነቅሎ ይወጣል ከለል? እኔ እሺ ምን ላድርግ ልበላቸው? እኔ ተጨነቁ። ላድርግ ልጅ መተኛት የለበትንም። እዛው ቤቱን አውቃለሁ፣ እወድለታለሁ። ገብርኤል አንዴ እናንተ ጋር ቼክ አድርጉ። ቼክ አድርጉት። ማረድ ይችላል። እኛን እኔ እዚህ እንደዚህ አንገቴ መቁረጥ ይችላል። ችግር የለውም። እኔ ሞትለታለሁ። እኔ ነውርም አልጠቀምኩት። መሞት ይችላለሁ። ግን እሱ ጋር ሼር አድርጉለት። ማርያምን አስገቡት ጋይስ፣ ማርያምን አስገቡት። የለም አይታ ነው። አይ መደወልም ካለብን ደውለው ገብቶ የሆነ ነገር አድርጎ ይውጣ። ቢያንስ ይቅርታ ብሎ በስልኩ ሊያሳብብ ነው። በአይፎን ነው የገባው። መቼም ታውቃለህ። ኧረ ቢያንስ ደውሎ ይግባ። ልዬ የኔ እናት ፍራይዴዎችን እስቲ በሏቸው ደግሞ በላቸው። አምስት ዘፈን ነው እንዳወጣው፣ ሶስት ነው አምስት ዘፈን ነው እንዳወጣው። ተው እባክህ፣ አዲሱ ስድስተኛ ዘፈን ነው። እግዚአብሔርን በጣም ነው የሚያናደው። ግን ይሄ ልጅ እኮ አሁን እኔ እኮ ጦር ይዞ እንዲቆም እየጠራኝ ነበረ። ለምን እኔ ጦሩን እኔ ጠላት የለብኝም። እኔ ለሱ ዘፈን ላይ ጦር ለሚሰለፈው ግን ዘፈኑ ላይ ማምጣት አለበት። እዚህ ላይ እኔ ሰው ክፉን ነገር መናገር አልፈልግም። ሶስት ደርሷል መቅዲ። በቃ አሁን ትምህርት ነው የሰጠሁት። አሁን ሰው ሲለወጥ ማይወድ ብዙ ሰው አለ። እኔ አውቃለሁ። ሰው ሲለወጥ ማይወድ አለ። ይሄ ልጅ አሁን ምን አድርጌለት ነው? እኔ አሁን ገና ያልፍለታል ብሎ ነው። አይ ለበላቸው ሲደረስ መቆየት ነበረበት። ለማንም አይደለም። ገብርኤል በላቸው ቤቴ ላይ ማንም የለም። እንደዚህ ከፈለክ የዘለልኩ ምናምን ነው ማድረው። እኔ የሚቆጣጠረኝ ሰውዬ ራሱ ሌላ ሀገር ሄዷል። ማታ ሄዳለሁ ብዬ አልነገርኩም ለአንተ? አልቀሰቀስም። 9 ሰዓት ተኝቼ ሳልቀሰቅሱ ነው የሄዱት። ጥሩ ቤት ሰፊ ነው፣ እንደፈለኩ የጨውኩ ምናምን ነው ማድረው። ግን እኔ እሱ እስኪመጣ ድረስ አልተኛም። ገብርኤልን ገና ሰበሰ ወጥቷል ከላይ በላቸው። ተረጋጋ በቃ ከሌላ ሰው ጋር ያው መጥቷል። ያው ምንድን ነው ያላችሁት? መጥቷል። ያው አይ መጥቻለሁ። እኔ ምን እንዳልክ ንገረኝ። ማማ ምን አልኩት? እኔ ይወጋ ድምፁ ነው። እኔ አንተ እስኪገባ አልወጣም ብያለሁ። ብራዘር አንድ ነገር ንገረኝ። ሁለቴም ንገረኝ። እኔ ግን አልወጣም ከላይ። ሰማኝ ጊፍተር ለምን አዲስ አበባ አይመጣም? ካልፈለግኩ ላልቀጣ እችላለሁ። መብቴ ነው። አይመለከታት። ይሄን ከመናገር በፊት መጀመሪያ ለመጫወት ነው። ስቲቭ ግን እንደዚህ ማድረግ ትችላለህ። አሁን እንደዚህ ልክ ነው። እንደዚህ ልክ ነው። ተገደን ነው ግዳጅ ነው። እንዴት ተላክ ነው አይደለም። አሁን ጨዋታውን ጀመረ አይደለም? ጀመር ነው። ለምን እንደወጣው ታውቃላችሁ? ኔትወርክ ሙሉ ለሙሉ ነቅሎ አንዴ ዝም በል። በመጀመሪያ አንዴ ዝም በል። ኔትወርክ ሙሉ ለሙሉ ነቅሎኝ ወጥቼ አሁን ከእንደ አዲስ ነው የገባሁት። ከእንደ አዲስ ተመልሼ ማለት ነው። አስደብሬ ላለማቸው ነው። ደስ ካለኝ ይጠጣለሁ፣ ደስ ካላለኝ አልጠጣም። በቃ ጂጂስ ጌም እኮ አይደል እንዴ? በቃ እቀጣለሁ። ላዝጋቸው ብዬ ነው። አታቀሳስሪ። እናንተም ኮሜንት ላይ አታቀሳስሩ ፕሊዝ። ነረሰው ከፍቷል። ግን ተኙ። ነገ ተማሪዎች አይደላችሁ? በቃ አንደኛ ቅጣት ግንባራችሁ ላይ በላቸው ጻፉ። በላቸው ጻፉ። አንደኛ ቅጣት ነው። እሺ አድጋለሁ እኮ እንደዚሁ እኛ አልቀርም። ምን ነው በላቸው ብለህ ስም እኮ ነው የምጽፉት። ምን ሆነ? አንተ ከባድ ሰው ነህ። ግን አንተ በላቸው ሪል ማንነትን እንዳላወጣው ጠፍጥፌ እረፍ። ሰው አታቀሳስር። እዚህ እኛ እንትን ያስብለናል። ቅጣኝ ወንድሜ። እሺ ሁለተኛ ቅጣት ደግሞ እንደ ጡጣ እየዘላችሁ እንደ ውሸት ጨዋላችሁ። አሰብ ሶስተኛ ቅጣት ደግሞ ሆዳችሁ ውስጥ ቦርጫ አድርጋችሁ እንከፍትላችኋለን። አሊያሌሽን ብራ ነው የሚለው ትጨፍራላችሁ። በቃ ጌሙን አትጀምሩ። እንጫወታ እስከዛ እስቲፎ ቅጣት እኮ ነው። ምንም ጦርነት አይተው ይቅርብ። እንግዲህ የለህም በላቸው።
አሁን እንደዚህ እየተነቋቆራችሁ አይሆንም። ኧረ በማርያም አንተ እኮ ከአንገት በላይ እኮ ነው። ምን አይ ተው ተው። እኔ ማርያምን እስትፎ እሱ አይደለም የኔ ስልክ ቢሆን እሺ ችግር የለውም። ትንሽ የተጫወተ ራሱን ነቅሎ የሚያስወጣኝ አምንበታለሁ በስልኬ። ግን አንተ ለምን እሺ ለማንኛውም በላቸው አንተ እንኳን የለበስከው ጃኬት እንኳን እኮ ብርድ ጥይት የማያስገባ ጃኬት ነው የለበስከው። እንዴት ከላይ ያስወጣል? ደማ አካውንትህን ወስጀው ማለት ነው። አዲሱ አካውንቴን ፎሎ አድርጉ እንዳትል ነገር አታናድ። ተባከኔ ማይበዘኝ ገባ አይደል? እንደውም ለማን ነገር ነገር እንደውም ገና እንጫወት እንዴት ነው? ሁለት እንደውም ራስህ ነው የምትቀጣው። ተቀጣ እቀጣለሁ። እኔ በአንተ ቦታ ከሆንኩ እቀጣለሁ፣ ችግር የለውም። አንተ ደስ ካለ እቀጣለሁ። አንድ ነገር ዮናታን፣ አሁን አንተ እንደ ጌመር እኮ ኔትወርክ ነቀለኝ፣ ሙሉ ለሙሉ ኔትወርክ ነቀለኝ። ኔትወርክ ነቅሎኝ ወጥቼ ተመልሼ ከገባው ቢያንስ በሪስፔክት በፍቅር ነው እንጂ ልታወሩ የሚገባው። ስቲፍ ለምን ወጣሽ ምናምን ብትሉኝ እኔ ምን አልቀጣም? ትቀጫለሽ። ዮናታንን ያወራሁት አንተን አይደለም በላቸው። እና በስነ ስርዓት ቅጣት ኔትወርክ ሆነ ኔትወርክ ሁሉም ሰው ስለሚያጋጥም ምንም ችግር የለውም። ችግር የለውም። አዲስ አበባ ውስጥ ያጋጥማል ብዬ አልጠብቅም። ባይዘው ገጠር ምናምን ብሎ ችግር የለውም። እሱ እኮ ኔትወርክ አጠገቡ እኮ ነው ያለው። እንዴት አዲስ አበባ ውስጥ ያጋጥማል? እኔ ማጋጥሙኝ ያውቃል። ግን እኔ መጀመሪያ ስላወራ እሺ በቃ የሱ ፋንታ ነው ይቀጣል። ለፋሚሊዎች የሱ ፋንታ ነው ይቀጣል። በቃ ስለመጣ ራሱ ቴንክ ዩ ልንሆን ይገባል። ስቲፈን በቃ አንቺ ነይ ቁጭ በይ። ነይ ነይ አባ ቴንክ ዩ አይ እኔ ደንፉ ነው ስለተባልኩ ምን ሸይ ነው ብዬ ነው የገባሁት ከምተኛ። እና አሁን እንዴት ነው ትቀጣላችሁ ወይስ? አይ በቃ አጠያየቁ ትንሽ አይ ስለወጣ አልቀጣም ማለት ምን ነው ወደ ላይ ሄደ? ምን አደረኩት ነኝ ብለህ ስነ ምግባር በሞላው ተንበርክከን ለምን በእናትህ ተቀጣኝ። አንተ ስቲፍ ተቀጣና አውጣ በቃ ነው ፎንቲ ጋር አንተ ለምታስጠቃ ከተቀጣና አያልፍልንም። ይወጥ እኛ ተቀጣና በየቦታው ላስጠቃኸኝ ነው። ይሄ ብቻ አይደለም። በየቦታው ደግሞ እኔ አሁን ብናረኩኝ እኔ እቀጣለሁ። ቅጣት አሁን እሺ ንገሩኝ። ወጣለክ በላቸው። ነገ ትዳር ትይዛለህ፣ ልጅ ትወልዳለህ። ናሆምም እንደዛው፣ እኔም እንደዛው። ለነገ ስማኝ፣ አንተ ከፈለክ አትውለድም ውለድም አይመለከተኝም። ግን ወደድክም ጠላህም ከአሁን በኋላ እኔ ላይ የምትቀልዱትን ቀልድ ገደብ ያለው ገደብ ካለፍክ ታቆማለህ። እዚህ ጋር የመጨረሻ ንግግሬ ነው። እንዳደግሙት በቃ ጌም አርፋችሁ ተጫወቱ። ፍቱኝ በቃ። ምንድነው ዝም ብለህ የምታወራው? ራስህን የሆነ ቦታ አትስቀል። የሀገራችን ባንዲራ ራስ እኮ ማናንተ ተረጋጋ እንዴ! እንኳን አንተ የሆነ ቴዲ አፍሮ እንኳን እንደዚህ አላለም። መድኃኒዓለም ከአንተ በላይ እኔ ለሰው ዝቅ ያልኩ ልጅ ነኝ። በቃ ዝቅ ያልክ ልጅ ከሆነ አትንበላት። በቃ ስራዬን ብዙ ወጪ አውጥቼ የምሰራበት ስራ ስለሆነ እንዳትናገሩት። አሰቡም እንዴ አንተ የቲክቶክ ጌመር ላይ አልቀለድክም፣ እኛ ላይ አልቀለድክም። ምን አባ እስኪ አንተ ቲክቶክ ጌም ነው የምትጫወቱት እንዴ? እኔ እኮ ቲክቶከር አይደለም ዘፋኝ ነው ስትልኝ ምን አለ? ምንም ጌመኛ ጌመር በቃ ብናገራችሁም ብሰድባችሁም ላሽ ብላችሁ ነው። ኦኬ ስለዚህ አንቺ ትሳደቢያለሽ፣ እኛ መፍታችን አይደለም። ቲክቶክ ላይ ማን ያመጣ? እኔ ነኝ ያመጣው አይደለ? አክብረኝ እና ለምን ገደል አገባም? አመጣኸኝ እሺ። እና በየቀኑ እየዞርኩኝ ስቲቭ እኮ ነው ቲክቶክ ላይ ያመጣኝ ብዬ ፎቶ ለጥፌ አይ እሱ እንኳን አይባልም። መጀመሪያ እንደዚህ ነገር ታስታውስ ከሆነ ማለት ነው አንተ በላቸው ሁለታችሁም አይነ ስውር መጀመሪያ አይኑ ሲገለጥ መጀመሪያ የሚጥለው እንጨቱን ነው። ታክኔ እንደዚህ ማሰበለብ ይሄ ነው መልሴ። ይሄ ነው መልሴ አይደለ? ለሁለታችሁ ተነገረልህ። ኧረ በቃ ችግር የለውም። በቃ እንዴ እኔ የሰው ልጅ ህይወት ነገር እንደዚህ ነው አይደለ? መልሴ ችግር የለውም። ነገርኩ ሁሉም ቦታ ተናግሬያለሁ። እኔ ላይቭ የሚባለው ቲክቶክ ሳይሆን ላይቭ የሚባለው ያስጀመረኝ ስቲቭ ነው።
አዎ አመሰግናለሁ። በላቸውም አሁን አልከውም። ግን ራስህን እኔ ናሆም ፎንቲና ያመጣሁት እኔ ነኝ ብለህ ራስህን ግን እንድቆፍስብኝ አልፈልግም። ለምን ማመጣይ አለቀ ነገር የምታገኘው ከፈጣሪ ከሱ ተፈጣሪ ተመስገን። ክብሩ ይስፋ ለመድኃኒዓለም፣ ክብሩ ይስፋ ለመድኃኒዓለም፣ ክብሩ ይስፋ ለመድኃኒዓለም። አሮጊት ነገረኛ ሴት ለምን ትሆናለህ እንዴ? ተረጋጋ እንጂ ሰው እየተሰደብክ አንተ ለምን ሰው ይሰድብኛል ትላለህ? አታስጨንቁኝ። አንዳንዴ የአራዳ ልጅ ነኝ ትላለህ። የአራዳ ልጅ በቃ ተፋቱኝ። በቃ ምንድን ነው እንደዚህ ምጥኝ ማለት ነው? ሁለታችሁ ወይ በቃ እንዴ ለምንድን ነው የምታስጨንቁኝ? እኔና ጆሲ እኮ ዘፈና ወጥተናል እንዴ? የሞተ ዘፈን ነው። አሁን ያ ዘፈን አይደለም። ለኔ ነው የምልህ፣ የምሬን ነው የምልህ። ለባ ግን ያንን ነገር አንድ ሰው ምንም ቢለው መፍቱ ነው እንዴ? መፍት ማንም ሰው ሚዲያ ላይ እስከወጣ ድረስ ትሰደባለህ፣ ተረገጣለህ። በዛው ልክ ደግሞ አንድ ነገር በቃ ናሆሜ፣ እኔ ደግሞ አሁን እያወሩ ያለሁት ነገር አሁን እኛ ቲክቶክ ላይ ዘፈንም ሲሰራ ምን ስል ሁለት አይነት አቀባበል አለ። የሚመቸውም ይኖራል፣ የማይመቸውም ይኖራል። ልትሰደብም ትችላለህ። እኔ እያልኩ ያለሁት ሚዲያ ላይ ያለን ጓደኛ ማሞች እርስ በርስ የምንቀላለድበት ፓርትና ሪስፔክት የምንደራረግበት ፓርት አለ። እኛ ካልተከባበርን፣ እኛ ፒስ ካልሆነን፣ ይሄን ልጅ መጀመሪያ ሲጀምር ማን ነው ሪስፔክት አድርጌ ተቀብዬ አብረው ቺል እያደረኩ ምናምን ስጫወት መናናቅ መጣ። አያርን እኔ አሁን እያልኩ ያለሁት ደግሞ አንድ ጓደኛሞች እርስ በርስ የምንቀላለድበት ፓርት ይኖራል፣ የምንከባበርበት ፓርት ይኖራል። ይሄ ልጅ ጓደኞቼ ስትንቁኝ ነው ሌላውም ሰው እየናቀ የሚመጣው። ገባ? እናንተ ያሳያችሁት ነገር ነው ሌላ ሰው የሚደግሙ። ገባኝ አይደለ? እኔም አሁን እኮ የምለው ነገር እርስ ጌም እንጫወታለን፣ ምን እንላለን። ዘፈኑ ሌላ ቦታ ላይ እኮ ዩቲዩብ ላይ ነው ያለው። ምን ያለው አሁን ይሄ ቲክቶክ ነው። እስጢፋኖስ አንተ ቀጭን፣ አንተ እንዲያልክ ብትቀጥል ነገር የለውም። ገባ? እኔ ግን ለምን እቺ እንደካማው ጎን ያርጋችሁ እንደምን ትሄዳላችሁ? አንድ ነገር እንገር ቀድስማኛ እንዴ ስማኝ፣ ባልናገር ኦኬ ተናግሬያለሁ፣ አስጠንቅቄያለሁ፣ ምን ብያለሁ? ትቀልዳለህ? አንድ ዘፈን በነገራችን ላይ አሁን አይረባም ያልከው ዘፈን ለመቅረጽ እኮ እስከ 300 ሺህ ብር አውጥተሃል። የእስጢፋኖስ የሚረባው ደግሞ ስንት እንደሚሆን አስበው እኮ አንተ አውጣ። ግን ሰው ደግሞ የራሱ አስተያየት አለው ይኖረዋል። ሰው የፈለገውን ይበለኝ። እንከባበር፣ እኛ እንከባበር። ባድ ፕሮሞሽን ራሱ እኮ ፕሮሞሽን እኮ ነው። እስቲ ባድ ፕሮሞሽን ቢሆን ኖሮ እነ ሀበሻ ሚሞች አንዴ ስማኝ፣ እነ ሀበሻ ሚሞች የሰሩት ፋወር ባድ ፕሮሞሽን አሁን ምን እያደረገ እንዳለ እያየ ነው አይደለ? ቲክቶክ ይቆማል ነገር። ቲክቶክ ኤፍቢ ድሮ ሀበሻሚ ሙድ እያዝ ነበር ቀርቷል። ቲክቶክም እንዲህ ነው ኦልሬዲ ትንሽ አመት ነው ይቀራል። ገባ አይደል? ወደፊትን ያበላሽ አንተ ሰውን በጣም ነው የምትተርበው። ግን አንተ ደግሞ ሲተርበው እኔ ላይ ሙድ ያዙ። አሁን አንተ በሰው አንተ የሰውን ስራ አተርበም እንዴ? ስቲቭ እንተዋወቃለን እኮ ቆይ በላቸው። እስቲቭ እኮ አንተ በጣም እንዳንተ እኮ ሰው የሚታረብ ሰው እኮ የለም። አንተ ግን ሰው ሲተርብ አትወድም። ለምን እንደዛ ትሆናለህ? ለምን ሰው ሊተርብ አትፈልግም? ቆይ አንዴ የእሱ ዘፈን የሚወድ ሰውም አለ የሚጠላም ሰውም አለ ያልክ አይደል? የሚወድም የሚጠላም አለ ያልክ። ከዛ 99% የአንተ ዘፈን የሚወድ ነው። ለምን? ምክንያቱም እሱ ምንም ሰርቶ እንዳንተ መስራት ማይችል ሰው እኮ ነው ያንተ ዘፈን ለሚቀልደው። እኔም ቢሆን ጭምር እንዳንተ ትልቅ ደረጃ መድረስ እንደዚህ ማዝፈን አልችልም። ለምን? እኔ አንተ ዘፈን ላይ ስለቀልድኩ አንተ እንደዚህ ቀለድ ብለህ ማሰብ የለብም። ለምን? አንተ አሁን በቲክቶክ ትተዳደራለህ ልበል፣ ዘፈንም አለ። ቲክቶክ ብዘጋ አንተ በዘፈን ታገኛለህ። ቲክቶክ ብዘጋ ይሄ ሁሉ ሰው ምን ያገኛል? ማለት ቀለድከው። እንደ ምሳሌ ለምሳሌ ያለው ሰው አንተ ያንተ ዘፈን ላይ ሰው ቢቀልድ አንተ አሁን እኔ ደግሞ አንድ ነገር ልንገራችሁ። አሁን ባለፈው ጊልዶ ምናምን እያላችሁ እንትን ትላላችሁ አይደለ? የኔ የሚሰራው አቀናባሪ ደግሞ ማለት ነው አጋጣሚ እኔና ጆን ዳንኤል የምንሰራው አንድ ቦታ ነው የምንሰራውና እዛ ሰውዬ ጋር ትላልቅ ሰዎችን አልበም ይሰራል። በጣም ትልቅ አቀናባሪ ነው። የሁሉንም ዘፈን ይሰራል ምናምን። ቢያንስ ዘፈን ላይ እንደዚህ ስታረጉ
እዛ ጋር ለሰው ሪስፔክት ይደብራል። በቃ ስለ ዘፈን አይነሳ ምን ችግር አለ? እነሱን በጣም እናከብራቸዋለን። ልንገርህ ስቲቭ ከነሱ በእኛ ምክንያት እንደዚህ እንዲደረግ አልፈልግም። ሰማኝ ብሩክ ተቀባንም ማለት ሰው ማለት ይባረክንም ጊልዶንም ካምቡዙንም በጣም የምናከብራቸው ምርጥ የአራዳ ልጆች ናቸው። በጣም ነው የምናከብራቸው። እኔ በኩል ወሬ ቀይሩ ጎበዝ ናቸው።